ሰላም ሰላም ውድ ያሴን ቆይቶ ተከታታዮች እንዴት ናችሁ? ዛሬ ደግሞ ማሳያችሁ ባቲ ቅኝትን በተለያየ ቦታ እንዴት እናገኛቸዋለን የሚለው ነው። ስለዚህ በባለፈው ቪዲዮ ኤ ፖዚሽን፣ ጂ ፖዚሽን፣ ሲ ፖዚሽን እና ኤፍ ፖዚሽን የተለያየና ዲ ፖዚሽን አሳይቻችሁ ነበር። ስለዚህ በዛ ውስጥም ትዝታ እንዳገኘ ነው ሁሉ ባቲንም እናገኘዋለን ማለት። ስለዚህ በኤ ፖዚሽን ባቲ ቱ ጋር እንደሚገኝ ላሳያችሁ ነው። ተከታተሉ። ያው ትዝታ ነው ይሄ ኤ ፖዚሽን ላይ የዚህ የመጨረሻው ድምጽ ይችኛዋ ጣት ምን ትባላለች? ባቲ ትባላለች ማለት እንስማ። ስለዚህ ይሄኛው ምንድን ኤ ፖዚሽን ላይ ባቲ የሚገኘው ማለት። ዲ ፖዚሽን ደግሞ ባለፈው እንዳሳየኋችሁ ይሄ እንዲህ እንዳለ ትንሽዬ ጭንጣት ስናረጋት ትዝታ ትሆናለች። እዚህ ጋር እንዳለ አሁን ባቲ የቱ ጋር ይመጣል? እዚህ ጋር ይመጣል ማለት ነው። ይሄው መብራታችን አሁን ባቲ ነው ማለት ነው። ስለዚህ በዲ ፖዚሽን ላይ ማናገኘን ይኸው ባቲ ማለት ነው። ከዛ እዚህ ጋር እቺ እንዲህ እንዳለች እቺኛዋን ጣት ትንሽ ዝቅ ስናረጋት እቺ ጂ ትዝታ ትሆናለች። ከዛ ሄደን እዚች ጋር የምናገኛት ምንጊዜም ከትዝታ ኋላ ያለው ድምፅ ባቲ ይሆናል ማለት። ስለዚህ እዚች ጋር ያለችው ድምፅ እቺ ይሄ ትዝታ ይሆን ትንሹ ጣት መገዝገዣ ሁለተኛ፣ 3 4 5ኛ ጣት ባቲ ነው ማለት። ስለዚህ እዚህ ጋር ባቲ እንስማለን ድምፁ ባቲ እዚህ ጋር ነው ማለት። ስለዚህ ሌላ ደግሞ ሲ ፖዚሽን ላይ ይሄ አሁን ራሱ ባቲ ነው። ሲ ፖዚሽን ትዝታ የሚባል ያው ስለዚህ ባቲ ሜጀር የሚባል ይሄ ነው። ሶሪ ባቲ ማይነር። ስለዚህ ሌላ ባቲ የምናገኘው ምን ውስጥ ነው? ኤፍ ፖዚሽን ውስጥ ማለት ነው። ይሄ እንዲህ እንዳለ ባቲ ሜጀር ከባቲ ማይነር ከቀኘን በኋላ ይሄን ድምጽ ከቀኘን በኋላ ሶስተኛውን ጣት በግማሽ ስናጠባው ኤፍ ትዝታ ይሰጠናል ማለት ነው። ከዛ ከትዝታ ጀርባ ያሉ ያያቸዋለሁ 1 2 3 ይሄ 4 5 ስለዚህ ይሄኛው ደግሞ ከትዝታ በስተኋላ ያለው ባቲ ነው ማለት ነው። ስለዚህ በእነዚህ የፈለጋችሁት መዝሙር ግልብጥ ላይ መጫወት ትችላላችሁ ማለት በእነዚህ የፈለጋችሁት መዝሙር ባቲ ላይ ባቲ ስኬል ላይ ያለው ማለት ስለዚህ ባቲ ግልብጥ የሚገኙት በእነዚህ ቦታዎች ውስጥ ነው ማለት። ስለዚህ ያው ባቲ በእነዚህ ካገኛቻችሁ የፈለጋችሁ ቦታ ላይ መዝሙር ያጋጥማችሁ አሁን እስከ ፈርስት ድረስ መወጠር የማይችሉት ድምጾችን ለምሳሌ ዲ ባቲ ብትባሉ ዲን እዚህ ጋር ትቀኙና ዲ ከዛ በኋላ ሌላ ደግሞ ምን አለ ኤፍ ባቲ ብትባሉ ቅድም እንዳሳያችሁ እዚህ ጋር ኤፍን ወደዚህ ታመጣውትና እዚህ ድረስ ኤፍን ባቲ መጫወት ትችላላችሁ ማለት። ከዛ ሌላ ምን አሁን እንደነ ቢ እና እስከ ሲ ድረስ ጨራችሁ ሊወጣ ይችላል። ከዛ በኋላ ያሉ ድምጾች በጣም እነ ኢ ባቲ ምናምን የምትባሉ ኢ ባቲ አሁን ግልብጥ የምትጫወት ፈርስት ላይ ምክንያቱም ስለሚወፍር ማለት ነው። ስለዚህ እነዚህ ምን ታደርጋላችሁ? በዚህ አሁን ባሳያችሁ ቦታ ትጫወታላችሁ ማለት ነው። ሰላም እግዚአብሔር ከእናንተ ጋር ይሁን። በሌላ በቀጣዩ ቪዲዮ እስክንገናኝ ድረስ ቻናሉን ሰብስክራይብ፣ ሼር በማድረግ ተባበሩን። ሰላም እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ።